በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ልጆች በእግዚአብሔር ሰላም እንዴት ሰነበታችሁ? እንዴት አላችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንኳን ለበዓለ ደብረ ታቦር በሰላም እግዚአብሔር ጠብቆ አደረሰን። እንደ እግዚአብሔር ፍቃድ እግዚአብሔር በሰጠን ጊዜ ደብረ ታቦር በሚል ርዕስ ዕለቱን ያማከለ ትምህርት እንማማራለን። እግዚአብሔር መንፈስ ቅዱስ በጉባኤያችን መካከል ተገኝቶ ምስጢሩን ጥበቡን እውቀቱን ይግለጥልን። እንግዲህ ደብረ ታቦር ስንል የታቦር ተራራ ማለት ነው። መልክዓ ምድራዊ አቀማመጡን ለማንሳት ያህል ከባህር ጠለል በላይ 1900 ሜትር ወይንም ከባህር ጠለል በላይ 1900 ጫማ ወይንም 579 ሜትር ከፍታ ያለው ሲሆን ይህ ተራራ የተራራው ማረፊያው አናቱ ላይ ስፋቱ 4000 ካሬ ወይንም 1000 ካሬ በ400 ሜትር ያህላል ስፋቱ። እንግዲህ ይህ ቦታ ከገሊላ ባህር በ10 ኪሎ ሜትር ርቀት ላይ የሚገኝ ነው። ወደ ጥንተ ታሪኩ ስንገባ በተለይ ስለ ደብረ ታቦርን ስናነሳ በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ያለውን ነገር አስቀድመን መመልከት እንጀምራለን። እንዲህ ይላል። ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙ ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ይላል። ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብ ወንድሙ ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ይላል። አስቀድሞ ከ6 ቀን በኋላ አለ። ከ6 ቀን በኋላ ሲል በፊልጶስ ቂሳርያ ደቀ መዛሙርቱን የሰው ልጅን ማን ይሉታል ብሎ በጠየቃቸው ጊዜ ስምዖን ጴጥሮስ አንተ ሕያው የእግዚአብሔር ልጅ ነህ ብሎ አስቀድሞ መስክሯልና ይህን ከተናገረ ከ6 ቀን በኋላ ከፊልጶስ ቂሳርያ ይህን ጥያቄ ጠይቆ ቅዱስ ጴጥሮስ ይህን መልስ ከመለሰ በኋላ እነዚህን ሶስቱን ደቀ መዛሙርቱን ይዞ ወደ ረጅም ተራራ ወደ ተባለ ወደ ደብረ ታቦር ይዟቸው ወጣ ይለናል። አንድም ከ6 ቀን በኋላ ይላል። በዚሁ ቀን አንድም አምላካችን መድኃኒታችን ኢየሱስ ክርስቶስ ነገረ ሞቱን በሚናገር ጊዜ ቅዱስ ጴጥሮስ ይህ ሊሆንብህ አይገባም፣ አንተ አይሁንብህ ባለ ጊዜ ሂድ ከኋላዬ ሂድ አንተ ሰይጣን ብሎ እንደ ጊዜ ግብሩ አስቀድሞ ስጋና ደም አልገለጠልህም ብሎ እንደተመሰገነ ሁሉ ኋላ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነገረ ሞቱን በሚናገርበት ጊዜ ይህ አይሁንብህ በማለቱ መልሶ ደግሞ እንደ ጊዜ ግብሩ ከኋላዬ ሂድ አንተ ሰይጣን ብሎታል ቅዱስ ጴጥሮስን። ይህን ከተናገረ ከ6 ቀን በኋላ አለ። ከ6 ቀን በኋላ አንድም ጴጥሮስን አንድም ያዕቆብን አንድም ዮሐንስን ሶስቱን ደቀ መዛሙርትን ይዞ ወጣ። 8ቱን ከይሁዳ ጋር በእግረ ደብር ትቷቸው ወጣ። ይህን ስለምን አደረገው ቢሉ ይሁዳ ለይቶ ቢተው 11ዱን ይዞ ቢወጣ ኖሮ ኋላ ላይ እርሱ አሳልፎ የሚሰጠው ይሁዳ ነውና ምክንያት ያገኛል አሳልፎ ለመስጠት። ከምስጢር ቢለየኝ ከሞቱ ገባሁ ብሎ ይህን ምክንያት እንዳያደርግ ሌሎቹ 8ቱን ሐዋርያት ከይሁዳ ጋር በእግረ ደብር ትቶ ወደ ተራራ ሶስቱን ደቀ መዛሙርቱን ይዞ ወጣ ይላል። ቁጥር 2 ላይ እንዲህ ይላል። በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ አለ። እንግዲህ ነጭ ሆነ፣ በውስጣቸው የነበረ ጥርጥር ጨለማ ተወገደላቸው፣ የክብር ተካፋይ ሆኑ ይላል። እንግዲህ ዮሐንስ ወንጌል ምዕራፍ 17 ቁጥር 24 ላይ አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔም ባለሁበት የሰጠኸኝን እነርሱን ደግሞ ከኔ ጋር ይሆኑ ዘንድ እወዳለሁ እንዳለ የክብሩ ተካፋይ ሆኑ ይላል። እንግዲህ አስቀድሞ እሱ በበረት የተወለደ በአሮጌ ጨርቅ የተጠቀለለ ከብት እስትንፋሱ ያሟሟቁት አልፎም ተርፎ ድሃ መስሎ የተገለጠ በአርያ ገብር የተገለጠ እርሱ ኋላ ላይ በደብረ ታቦር ክብሩን ገልጧል። ብርሃነ መለኮቱን ገለጠ። እነሆም ይላል ቁጥር 3 ላይ እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል። ሙሴና ኤልያስ ሙሴ ከሞተ ከ1400 ዓመት በኋላ ኤልያስ ካረገ ከ900 ዓመት በኋላ ታዩአቸው ይላል። ይህ ስለምንድን ነው ቢሎ ምስጢር አለው። አስቀድሞ ሙሴ የእግዚአብሔርን ፊት ማየት ይፈልግ ነበርና ምንም እንኳን በአካለ ሥጋ ሳለ ባያይም ኋላ ላይ ከሞተ በኋላ እንዳየ አንድም ይህን ያጠይቃል። አንድም ሙሴ ባህር ቢከፍል ጠላት ቢገድል ደመራ ቢጋርድ መና ቢያወርድ እስራኤልን ማዳን አልተቻለውምና ለምስክርነት አልተቻለኝምና አንተ ግን እስራኤልን ማዳን ይቻልሃል ሲል ሙሴ ተገለጠ፣ ለምስክርነት ተገለጠ። አንድም ኤልያስ ተገለጠ። ኤልያስ ሰማይ ብለጉም እሳት ባዘን ነገር ግን እስራኤልን ማዳን አልተቻለኝም፣ አንተ ግን ማዳን ይቻላል ሲል ሙሴና ኤልያስ ተገለጡ እንላለን። ከዛም አስቀድሞ አምላካችን መድኃኒታችን በዚህ ምድር በነበረበት ጊዜ
ግማሹ ሙሴ ነህን ግማሹ ኤልያስ ነህን ይል ነበርና እርሱ አምላከ ሙሴ አምላከ ኤልያስ መሆኑን ሊያጠይቅ አምላከ ሙሴ አምላከ ኤልያስ መሆኑን ሊያጠይቅ ሙሴና ኤልያስ ታዩአቸው ይላል። እንግዲህ ከዚህ ባለፈ አንድም እርሱ መጋቤ ብሉይ ወሐዲስ ሰራኤ ብሉይ ወሐዲስ መሆኑን ከዛም ባለፈ እግዚአ ነቢያት እግዚአ ሐዋርያት መሆኑን ሊያጠይቅ እነርሱ ማለትም ሙሴና ኤልያስ ታዩአቸው ይላል። ዝቅ ብሎ ቁጥር 4 ላይ ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው አለ። በዚህ መሆን ለኛ መልካም ነው አለ። በዚህ መሆን አስቀድሞ ጥቂቱን አበርክቶ ሕዝቡን ሲመግብ ተመልክቷልና ብንራብ ታበላናለህ፣ ብንጠማ ታጠጣናለህ፣ ብንታመም ትፈውሰናለህ። በዚህ መሆን ለኛ መልካም ነው። አንድም በዚህ መሆን የተባለው በደብረ ታቦር የተባለችው አንድም ቤተክርስቲያን ናት። ከዛም ባለፈ ሙሴ የዘውትር ስራውን እየሰራ ኤልያስ የዘውትር ስራውን እየሰራ ሙሴ ደመና እየጋረደ መና እያወረደ ባህር እየከፈለ ጠላት እየገደለ ኤልያስም እንዲሁ ከሰማይ ዝናብ ሰማይን እየለጎመ እሳት እያዘነመ አንድም እሱ የዘውትር ስራውን እየሰራ በዚህ መሆን ለኛ መልካም ነው ካለ በኋላ ብትወድስ አለ። ብትወድስ በዚህ 3 ዳስን በዚህ 3 ዳስ አንዱ ላንተ አንዱን ለሙሴ አንዱን ለኤልያስ እንስራ አለ። ለኔ አላለም፣ ብትወድስ አለ። አስቀድሞ በፊልጶስ ቂሳሪያ እርሱ ክርስቶስ ነገረ ሞቱን በተናገረ ጊዜ ይህ አይሁንብ ባለ ጊዜ ገስጾታልና አሁን ግን ፍቃዱን ጠይቆ ብትወድስ አለ። ብትወድስ አንድም 3 ዳስ እንስራ፣ አንዱን ለሙሴ አንዱን ለኤልያስ አንዱን ላንተ እንስራ አለ ይላል። እንግዲህ ቁጥር 5 ላይ ደግሞ እንዲህ ይላል፣ እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆ ከደመናውም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። እንግዲህ ብሩህ ደመና ጋረዳቸው፣ እርሱን ስሙት የሚል ድምፅ መጣ። ይህ ድምፅ የባህሪ አባቱ የአብ ድምፅ ነውና ልመለክበት አለ። ልመለክበት ለተዋህዶ የመረጥኩት እርሱን ስሙት አለ። ልሙት ቢላችሁ አትሙት አትበሉት፣ የዓለሙ ድህነት በእርሱ ነውና። ስለዚህ ከዚህ የተነሳ አብ ለምስክርነት በደመና ተገለጠ። በዚህ ምስጢረ ሥላሴን ያጠይቃል ማለት ነው። አስቀድሞ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እንዳለ ሁሉ አሁንም እዚህ ላይ እርሱን ስሙት ብሎ ምስጢረ ሥላሴ በዚህ ተገልጧል። ቁጥር 7 ላይ ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበረ። ኢየሱስም ቀርቦ ዳሰሳቸው፣ ተነሱ፣ አትፍሩ አላቸው። ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩ ይላል እና በዚህ በደብረ ታቦር ብርሃነ መለኮቱን ገለጠላቸው። አምላካችን መድኃኒታችን ብርሃነ መለኮቱን መግለጡ ይህ መጽሐፍ ቅዱስ ክፍል የማቴዎስ ወንጌል በምዕራፍ 17 ከቁጥር 1 ጀምሮ እስከ 7 ያለው በዝርዝር ያስረዳናል። እንግዲህ ይህን ካልን ጌታ ስለምን በብርሃነ መለኮቱን በደብረ ታቦር ገለጠ? ምን ምክንያት አለው? ደብረ ታቦር ከሌላው ምን የሚለየው ነገር አለ ብንል አስቀድሞ 3ቱ ነገዶች ይሳኮር፣ ዛብሎን፣ ንፍታሌም የተባሉ ነገዶች በዚህ ተራራ ይዋሰናሉ። የሚስጥሩ ስለምንድን ነው ቢሉ ቤተክርስቲያን ዘር ቀለም ሳትለይ ከዚህነ ከዚያነ ሳትለይ ከህዝብም ከአሕዛብም ከየትም ይምጣ ሰዎች ያመኑ ክርስቲያኖች ህብረት አድርገው የሚኖሩባት ናት ሲል አንድም ይህን ያጠይቃል ማለት ነው። 3ቱ ነገዶች ይሳኮር፣ ንፍታሌም፣ ዛብሎን እነዚህ ነገዶች ይዋሰኑባት ነበርና ደብረ ታቦር ምሳሌነቷ የቤተክርስቲያን ነውና በቤተክርስቲያን ሰው ዘር ቀለም ሳይለይ አብሮ ህብረት አድርጎ እግዚአብሔርን እያመለከ የሚኖርባት መሆኗን ሲያጠይቅ ይህን ተናገረ። ከዚህ ባለፈ ደብረ ታቦር ተራራ ነውና ከደብረ ታቦር ከፍ ያሉ ሌሎች ተራራዎች አሉ። ከፍ ሲል 9300 ሜትር ከፍታ ያላቸው ተራሮች እነ ቀርሜሎስ እና አርሞኒምን ማየት ይቻላል። ዝቅ ሲል ደግሞ የኢዝራኤል ሸለቆን ማየት ይቻላል። በደብረ ታቦር ላይ ሆኖ ማለት ነው። እንግዲህ ይህ ስለምንድነው ስንል ሚስጥሩ ምንድነው? በቤተ ክርስቲያኑ ስንኖር ከፍ ስንል የእግዚአብሔርን መንግስት ክብርን እናያለን። ምናልባት ደግሞ በሃይማኖት ካልኖርን ከሃይማኖት ከወጣን ደግሞ ምናልባት አንድም ዝቅ ብለን በእስራኤል ሸለቆ የሚመሰል ገሃነም እንዳለ አውቀን ተጠንቅቀን ልንኖር እንደሚገባ እንማራለን ሲል ይህን በብርሃነ መለኮቱን በደብረ ታቦር ገለጠ እንላለን። ከዚህ ባለፈ ብርሃነ መለኮቱን ስለምን በደብረ ታቦር ገለጠ ስንል አንድም ደብረ ታቦር ጠላትን ድል ያደርጉባት የቀደሙ ገዢዎች ቀደሙ ነቢያት ድልን ያደርጉባት የነበረች ተራራ ስለነበረች ነው። በዚህ በመጽሐፈ መሳፍንት ምዕራፍ 4 ቁጥር 7 ላይ ዲቦራና ባርቅ ሲሳራን ድል ያደረጉበት ተራራ አንድም ይሄ ነው። ከዚህ የተነሳ አንድም ምስጢሩ ስለምንድን ነው ብንል በቤተ ክርስቲያን ስንኖር የእግዚአብሔር ጦር ዕቃ የተባሉ ጾም፣ ጸሎት፣ ምጽዋትን፣ ስግደትን ይዘን
ጠላታችን ዲያብሎስን ድል ለማድረግ የተመቸ ነውና ምሳሌነቷ ደብረ ታቦር ለቤተ ክርስቲያን ስለሆነ ማለት ነው። አንድም ከዚህ የተነሳ ጠላትን ድል ለማድረግ የተመቸ ስለሆነ አንድም በደብረ ታቦር አደረገ ይላል። ሰሙ ለጊዜው በአካለ ሥጋ ለነበሩ በዘመኑ ለነበሩ ገዢዎች ገዢ መሬት ሆኖ ጠላቶቻቸውን ድል ያደርጉባት ነበረ። ምሳሌነቷ ለቤተ ክርስቲያን ደግሞ ነው። በቤተ ክርስቲያን ስንኖር ጠላታችንን ጥንት ጠላታችንን ዲያብሎስን ድል ለማድረግ ይመቻልና በቤተ ክርስቲያን መኖር ማለት ነው። አንድም ደብረ ታቦር ተራራ ነውና ተራራ ሲወጡት ያደክማል። ነገር ግን ኋላ ላይ ተራራውን ጨርሰው በተራራው አናት ላይ ሲደርሱ ደግሞ እረፍት ሰላምን ያስገኛል። ከዚህም የተነሳ በተራራ በምትመሰለው ቤተ ክርስቲያኑ ስንኖር መጾም መጸለዩ ሊያደክም ይችላል። ኋላ ላይ ግን ፍሬ ሰላምን፣ ፍሬ ፍቅርን፣ ፍሬ አንድነትን ስናገኝ አንድም ፍሬ ምግባርን ስናገኝ ፍሬ ሃይማኖትን ስናገኝ እረፍት እናደርጋለንና አንድም ወንጌል ሲማሯት ታደክማለችና ኋላ ላይ ኃጢአትን ከጽድቅ ስንለይ ክፉን ከደጉ ስንለይባት በጎን መርጠን መስራት ስንጀምር ክፉን ስንተው በዚህ ደስ እንሰኛለንና አንድም ደብረ ታቦር ከዚህ የተነሳ ተመረጠች። ጌታ ብርሃነ መለኮቱን ለመግለጥ መረጣት እንላለን። ይህን ካልን እንግዲህ ብርሃነ መለኮቱ መገለጡ ስለኛ ያለው ትርጉሙስ ምንድነው የሚለው በመጨረሻው ክፍል ላይ ልምጣ። ብርሃነ መለኮቱ መገለጡ ሁሌም እንዘክረዋለን፣ ሁሌም እናስበዋለን። በየዓመቱ ደብረ ታቦር በመጣ ቁጥር ስለ ደብረ ታቦር ይተረካል፣ እንሰማለን። ነገር ግን አንድ ልንረዳው የሚያስፈልገው በደብረ ታቦር የአምላካችን መድኃኒታችን ኢየሱስ ክርስቶስ ክብሩን የተገለጠው ክብሩ ከተገለጠ በኋላ ክብሩ የተገለጠው ደግሞ አሁንም ዛሬ ላይ ባለችው በቤተ ክርስቲያን ክብሩ እየተገለጠ ነው ያለው። አንድ በቤተ መቅደስ በምንመሰል እኛ የእግዚአብሔር ቤተ መቅደሶች ነንና በእኛ አካል ላይም የክርስቶስ ክብሩ ሊገለጥ ይገባል። እነዚህ ቀደም ብለው የምስጢር ተካፋይ የሆኑ እነ ቅዱስ ጴጥሮስ፣ እነ ቅዱስ ዮሐንስ፣ እነ ቅዱስ ያዕቆብ ብርሃነ መለኮቱን ከተመለከቱ በኋላ በቃላቸው ትምህርት በእጃቸው ታምራት ብዙዎችን ፈውሰዋል፣ ርኩሳን መናፍስትን አርቀዋል፣ በትምህርታቸው ያላመኑትን ወደ እምነት መልሰዋል። ከዚህ የተነሳ እኛም ዛሬ ላይ በሃይማኖት እየኖረን የክብሩ መገለጫዎች ሆነ መገኘት ይጠበቅብናል ማለት ነው። እኛ የተፈጠርነው ለክብር ነውና በእኛ እርሱ ይገለጽ ዘንድ በእኛ ይመሰገን ዘንድ እኛም ቤተክርስቲያንንና የቤተክርስቲያን አካል እንደመሆናችን መጠን በእኛም ላይ ክብሩ ሊገለጥ ይገባል። ይሄ መሰረታዊ ነገር ነው። ሁልጊዜም ልናስብ የሚገባው የጌታ ክብሩ የተገለጠው በደብረ ታቦር ብቻ ሳይሆን በእኛም ሕይወታችን ውስጥ ሊገለጥ እንደሚገባ ማሰብ መቻል አለብን ማለት ነው። እንዳጠቃላይ በደብረ ታቦር የአምላካችን የመድኃኒታችን የኢየሱስ ክርስቶስ የባሕርይ አምላክነቱ ተመስክሯል። ከዚህ ባለፈ የሐዋርያት ባለሟልነት የነ ቅዱስ ጴጥሮስ፣ የነ ቅዱስ ዮሐንስ፣ የነ ቅዱስ ያዕቆብ ባለሟልነት ቁርባን ምስጢር ሁሌም የሚገለጠው ለቁርባን ለሆኑ ሰዎች ነውና የነሱ ደግሞ ከምንም በላይ ባለሟልነታቸው ተረጋግጧል። ከዚህ ባለፈ የጥርጥር ትምህርት ተወግዷል፣ ድል ተነስቷል። አስቀድሞ እሱን ሩቅ ብእሲ ይሉ የነበረ እሱ ወልደ አብ ወልደ ማርያም መሆኑ ተመስክሯል። ከምንም በላይ ስግው ቃል መሆኑ ተመስክሯል ማለት ነው። ከዛ ባለፈ የቅዱሳን ክብር ተገልጧል። የቅዱሳን ክብር ከነቢያት ወገን ሙሴን፣ ኤልያስን፣ ከሐዋርያት ወገን ደግሞ እነ ቅዱስ ጴጥሮስን፣ ቅዱስ ዮሐንስን፣ ቅዱስ ያዕቆብን የነዚህ ክብራቸው ተገልጧል። የመለኮትን ክብር ለማየት በቅተዋልና የቅዱሳን ክብር የተገለጠበት ነው። ከዛ ባለፈ ምስጢረ ሥላሴ የተገለጠበት ነው። አብ በደመና የምወደው ልጄ ይህ ነው እሱን ስሙት ያለበት አንድም በተለየ አካሉ መገለጡ ከምንም በላይ ምስጢረ ሥላሴን ተረድተናል ማለት ነው። ይህ እንዳለ ሆኖ እንግዲህ ዛሬ ላይ እንደ ትውፊትም በባህልም ክርስቲያናዊ ባህልን ያለንና በሀገራችን የሚደረጉ ነገሮች አሉ። አያይዘን ሁልጊዜም እንደ ኢትዮጵያ ምናልባት ወደ ገጠሩ ኢትዮጵያ ክፍል አካባቢ ቅርብ ጊዜም በከተሞች ላይ የምንሰማው የጅራፍ ጮቶችን እንሰማለን። የጅራፍ ጮት የምንሰማበት በነጎድጓድ አብ መገለጡ ምሳሌ መሆኑን ነው። ችቦ ይዘው ብርሃን ወይንም እሳት ለኩሰው ማብራታቸው ከምንም በላይ ብርሃነ መለኮቱ መገለጡን ምሳሌነት ይዘው ነው። እናቶች ደግሞ ሙልሙል ይዘው መጋገራቸው በዛን ቀን በተለየ ሁኔታ ሙልሙል መመገባችን ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋውን ሲሰጠን ደሙን ሲሰጠን ስጋው ደሙን የሰጠን በህብስት መሆኑን ለማጠየቅ ከምንም በላይ ስለዚህ እነዚህ ምስጢራዊ ነገሮች ናቸው እንጂ እንዲህ ዝም ብሎ በዘልማድ የምናደርጋቸው እንዳልሆነ ልንረዳ ያስፈልጋል ማለት ነው። የመጨረሻው ጥያቄ የሚሆነው በእውነት በህይወታችን የእግዚአብሔር ክብር ይገለጽ ዘንድ እንፈልጋለን ወይ ነው? እንደ ክርስቲያን የእሱ ክብር በእኛ ይገለጽ ዘንድ እንወዳለን ወይ? ዛሬ ላይ ክብሩ በእኛ ላይ ይገለጣ ዘንድ ፈቅደናል ወይ? እንወዳለን ወይ? ክርስቶስ በእኛ ይከብር ዘንድ በእኛ ህይወት ውስጥ የክርስቶስን ሰዎች ተመልክተው ሃይማኖቷ ምን ቢሆን ነው ሃይማኖቱ ምን ቢሆን ነው እንዲህ የሚያደርጉ እንዲህ አይነት ህይወት ያለው ብለው እግዚአብሔርን ሰዎች ያመሰግኑ ዘንድ የእርሱ ክብር በእኛ ይገለጽ ዘንድ ሁልጊዜም ደብረ ታቦርን ስናስበው በእኛ ውስጥ ሊገለጽ ዘንድ ያለ የእሱን ክብር ልናስብ ያስፈልጋል ለማለት ነው። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር።